ሰላም እንዴት ናችሁ? የሪሜዲያል ተማሪዎች የሆናችሁ በሙሉ በቅድሚያ ለክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ሲቀጥል ዛሬ የተገናኘንበት ጉዳይ ምንድን ነው? ለ2017 የሪሜዲያል ተማሪዎች የሚሰጠው የሪሜዲያል ፈተና ምን ያካተተ ነው፣ ምንስ አይካተትም የሚለው ግልጽ አልሆነላችሁ እና እሱን ነገር በግልጽ ለማሳየት ስፔሻሊ ደግሞ ያወዛገባችሁን የትምህርት አይነቶች ግልጽ በሆነ መልኩ ለማሳየት ጭምር የተገናኘ ነው። እንደምታውቁት ሁላችሁም የሪሜዲያል የሆናችሁ ተማሪዎች በሙሉ በግልም በዩኒቨርሲቲዎች ገብታችሁ እየተማራችሁ ላላችሁ ነው ይህ መረጃ የሚሆነው። ይህን ደብዳቤ በባለፈው ምን ማለት እንደሆነ ለማስረዳት ሞክሬ ነበር። አሁንም ግን ብዙ ተማሪዎች አልገባችሁም ምን እየተባለ እንደሆነ። በተለይም ደግሞ ግራ ያጋባችሁ የትኛው ነው? እዚህ በቁጥር አንድ የተቀመጠው መረጃ ነው። 2 ቁጥርና 3 ቁጥር ማለፍና መውደቃቸው የሚረጋገጠው 100% ከማዕከል በሚሰጥ ፈተና ነው የሚለው ግራ የሚያጋባ አይደለም። 3 ቁጥር ላይ ያለው ላይ ስንመጣም የፈተና ቀን ከግንቦት 26 እስከ ግንቦት 30 ነው የሚለው ነው። ይሄም ግልጽ የሆነ ነገር ነው። ይሄ ግራ አያጋባችሁ። ቁጥር አንድ ላይ ያለው ግን ሁላችሁንም ግራ እያጋባችሁ ነው። እናንተም ብቻ ሳይሆን አንዳንድ ዩኒቨርሲቲ አስተማሪዎች በኦልድ ብቻ የሚያስተምሩ አሉ። በድሮ በነበረው የሪሜዲያል ኮርስ ኮንቴንት ወይም ደግሞ የሪሜዲያል ሲላበስ ማለት ካሪክለም ማለት ነው፣ ወይም ኮርስ ማለት ነው። አዲስ ነገር አይደለም እና በድሮ ብቻ የሚያስተምሩ አሉ። አንዳንድ ቦታ ላይ ደግሞ ሙሉ በሙሉ አዲስ ተዘጋጅቶ የተላከው ሲላበስ አለ አይደለ? ሙሉ በሙሉ ከ9ኛ ክፍል ጀምሮ በኒው ካሪክለም የተዘጋጀው ሲላበስ አለ። እሱን የሚጠቀሙ አሉ። እዚህ ላይ ግን የተባለው ምንድን ነው የሚለውን ዛሬ በግልጽ ስፔሻሊ ፊዚክስ፣ ኬሚስትሪ እና ጂኦግራፊ ሰብጀክቶችን እያሳየው አሳያቸዋለሁ ማለት ነው። የሚያወዛግባችሁን ነገር ይኸውላችሁ። አሁን እዚህ ጋር ልምጣላችሁ። ለምሳሌ ኬሚስትሪ፣ ይሄ የምትመለከቱት የኬሚስትሪ ሲላበስ ወይም የኬሚስትሪ ኮርስ ኮንቴንት ለሪሜዲያል ተማሪዎች የተዘጋጀ ነው። ሪቫይዝድ ቨርዥን ነው። ሪቫይዝድ ቨርዥን የተባለው ሙሉ በሙሉ የተዘጋጀው ከ9ኛ ክፍል እስከ 12ኛ ክፍል የኒው ካሪክለም ትምህርቶችን ፎከስ አድርጎ ነው የተዘጋጀው። ይሄኛው እዚህ ጋር የምትመለከቱት ደግሞ 2014 ዓ.ም ላይ የተዘጋጀ ነው። ይሄኛው ደግሞ የሪሜዲያል ሲላበስ ደግሞ የተዘጋጀው ሙሉ በሙሉ ከ9ኛ እስከ 12ኛ ክፍል ባሉት ኦልድ የተዘጋጀ ነው። የድሮ መጽሐፍቶችን ቤዝ አድርጎ የተዘጋጀ ነው ማለት ነው። እነዚህን ካዘጋጀ በኋላ ትምህርት ሚኒስቴር ይህን ደብዳቤ ያወጣ ማለት ነው። አሁን ያሳያችሁን ደብዳቤ ያወጣ። ይሄ ደብዳቤ አሁን እነዚህ ሲላበሶች የተዘጋጁት አሁን በነገርኳችሁ መሰረት ነው እና ይሄ ደብዳቤ ለምን ያስፈልገው? የእናንተ ባጆች ወይም በዚህ ዓመት ያላችሁ ሪሜዲያል የገባችሁ ተማሪዎች 12ኛ ክፍል ላይ ብቻ ነው በአዲሱ የተማራችሁት። 9፣ 10 እና 11ኛ ክፍል ስትማሩ በነባሩ ስርዓተ ትምህርት ነው የተማራችሁት። ምን የሚል ውሳኔ የተወሰነ ማለት ነው? 12ኛ ክፍል በአዲሱ ለተማራችሁት ሲባል የ12ኛ ክፍል ኮንቴንቶችን 12ኛ ክፍል የሚመለከቱ ርዕሶች ብቻ ይላል። ይላቸው 12ኛ ክፍል የሚመለከቱ ርዕሶችን ብቻ በአዲሱ ሲለበስ። አዲስ ሲላበስ ማለት አሁን የነገርኳችሁ እዚህ ጋር መተን 12ኛ ክፍልን የሚመለከቱ ብቻ እንመርጣለን ማለት ነው። በአንጻሩ ውስጥ ምን ይለናል እዚህ ጋር? 9ን፣ 10ን፣ 11ን የሚመለከቱትን ደግሞ ከነባሩ የሪሜዲያል ሲላበስ። የሪሜዲያል ሲላበስ ማለት የትኛው ነው? እዚህ ጋር እንመጣና እዚህ ጋር ደግሞ 9ኛ ክፍልን የሚመለከቱ 10ን፣ 11ን የሚመለከቱትን እንመርጣለን ማለት ነው። 12ኛ ክፍል ስለሚመለከቱ እዚህ ላይ አናወጣም። በአንጻሩ ደግሞ እዚህ ጋር 9ን፣ 10ን፣ 11ን ስለሚመለከቱ አናወጣም ማለት ነው። እኛ ምን አደረግንላችሁ? በሁሉም ሰብጀክቶች ለናቹራሎችም ለሶሻሎችም እንዲሆን እንዳትወዛገቡ የትኛውን ንምረጥ ምናምን ብላችሁ ከምትወዛገቡ ብለን በዚህ መልኩ መርጠን የምታዩትን ኮርስ ኮንቴንት አውጥተን አስቀመጥን ማለት ነው። ቴሌግራም ቻናላችን ያላችሁ ልጆች በፒዲኤፍ በፋይል መልኩ ስለለቀቅም ማግኘት ትችላላችሁ። የሌላችሁ ልጆች ካላችሁ ሪሜዲያል ትሪክስ ብላችሁ ሰርች አድርጋችሁ የምታዩትን ቴሌግራም ቻናል ጆይን ማድረግ የሚጠበቅባችሁ። በዚህ መልኩ ሁሉንም ሰብጀክቶች ለናቹራልም ለሶሻልም በየቻፕተሩ ኢቨን
የት ቦታ ላይ ሂዳችሁ ሪፈር እንደምታደርጉም ጭምር። ለምሳሌ አሁን ማትስ አልና ማትስ ምን ብለን አወጣን? ሶልቪንግ ኢኩዌዥን ኤንድ ኢኒኳሊቲ ብለን አወጣን። ይህን የምታገኙት ከ9ኛ ዩኒቱ ከ10 ዩኒት ነው ብለን አወጣን ማለት ነው። እና እኛ በዚህ መልኩ ለይተን ለማንበብ በሚመች መልኩ አወጣንላቸዋል። ነገር ግን እንደዚህ ብናደርግም አልገባችሁ። እንዴት ነው ያልገባችሁ? ለምሳሌ አሁን ፊዚክስ ላይ ልውሰዳችሁ እንዴ ፊዚክስ ላይ ልውሰዳችሁ። ይሄ የምታዩት 2015 ላይ የተዘጋጀው ነው። የድሮ ሲላበስ የድሮ የሪሜዲያል ኮርስ ኮንቴንት ነው እዚህ ጋር የምትመለከቱት። አሁን እናንተ በጣም ግራ እያጋባችሁ ነው ያላችሁት። ሉክ ምን እያደረጋችሁ ነው? አብዛኞቻችሁ እዚህ ጋር ትመጡና ለምሳሌ ምን የሚል ቶፒክ አለ? አሁን እዚህ ላይ ሲምፕል ሜሽን አለ። ሲምፕል ሜሽንን ትመርጡና ተወስዳላችሁ። ለምንድን ነው ሲምፕል ሜሽን የምትመርጡት? በእናንተ አረዳድ ሲምፕል ሜሽን 9ኛ ክፍል ላይ ተምረናል ትላላችሁ። የተባላችሁት እንደዚህ አይደለም። ከ9ኛ ክፍል እስከ 11ኛ ክፍል ያሉትን መምረጥ የምትችሉት የት ላይ ብቻ ነው? ኦልዱ ላይ ብቻ። ይሄ ኦልድ ሲላበስ ማለት እዚህ ላይ ነው። እዚህ ላይ ስትመጡ ቬክተር የሚላል። አዎ ቬክተር 9ኛ ክፍል 11ኛ ክፍል አለ። ስለዚህ ቬክተር ይመረጣል፣ ኬነማቲክስ ይመረጣል፣ አንጉላር ሞሽን፣ ዳይናሚክስ። እነዚህ ሁሉ የሚመረጡት ምን ከሆኑ ብቻ ነው? ከ9 እስከ 11 ካለ ነው። ይሄም ይመረጣል ከ9 እስከ 11 ስላለ። አሁን እዚህ ጋር ስትመጡ ኦሲሌሽን ኤንድ ዌቭ የሚላል አይደለ? ኦሲሌሽን ኤንድ ዌቭ ብሎ ይሄንኛው ኦልድ ካሪኩለም 12ኛ ክፍል ስለሆነ 6.1 እና 6.2 ያሉ ትተውታላችሁ። እዚህ ጋር ያሉት ግን 9 እና 10ኛ ክፍል ያሉ ስለሆኑ ይካተታሉ ማለት ነው። የቴንድ ቴርሞዳይናሚክስ ትተውታላችሁ። የትኛውን ነው የምትይዙት እናንተ? ይሄ 7.3 ላይ ያለው እናንተ ጋር የለም። ኦልድ ካሪኩለም ግሬድ 12 ብለን ያለው ከ9 እስከ 11 ያለው የትኛው ብቻ ነው? 9ኛ ክፍል ላይ ይሄኛው አለ 7.1 7.2 ላይ የተቀመጡት። እኛ እንደዚህ ለይተን ያወጣላችሁ። ኤሌክትሮስታቲክስ አለ 10ኛ ክፍል ላይ ስላለ ይሄን ትይዙታላችሁ ማለት ነው። በአንጻሩ አዲሱ ላይ ትመጣላችሁ። አሁን አዲሱ ላይ መታችሁ ይሄ የምታዩት የሪሜዲያል አዲሱ ሲላበስ ነው። እዚህ ጋር መታችሁ መምረጥ የምትችሉት በተባለው መሰረት እዚህ ጋር የምትመርጡት ግሬድ 12 ኒው ካሪኩለም ላይ ያሉትን ቶፒኮች ብቻ ነው። ከሌሉ ስለ ኦልዱ ከ9 እስከ 11 ስላለው አይመለከታችሁ። ለምሳሌ አሁን 12ኛ ክፍል ላይ ቬክተር የሚል አለ የለም? ይሄንን ትተውታላችሁ። ፊዚካል ኳንቲቲ ኤንድ ሜጀርመንት ይሄንን ትተውታላችሁ። እንደዚህ የሚል አይ ቲንክ 12ኛ ክፍል አለ አይ ቲንክ ካለ ትመርጣላችሁ፣ ከሌለ ትተውታላችሁ። እዚህ 12ኛ ክፍል ላይ ያለው ስለ ፊዚካል ኳንቲቲ ኤንድ ሜጀርመንት አይደለም ሌላ ስለሆነ ይሄን ትተውታላችሁ። ይሄን ትመርጣላችሁ ግሬድ 12 ኒው ካሪኩለም ላይ ስላለ ይሄንንም በተወሰነ መልኩ ትይዙታላችሁ። ከዛ ቀጥታ ፍሉድ ኤንድ ፕሬሸርን ትመርጡታላችሁ ግሬድ 12 ላይ ኒው ካሪኩለም ላይ ስላለ ማለት ነው። ሲምፕል ሜሽን ጋር ትደርሳላችሁ። ሲምፕል ሜሽን የሚለው ቶፒክ 12ኛ ክፍል ኒው ላይ ይገኛል አይገኝም ነው በደብዳቤው መሰረት። 12ኛ ክፍል ኒው ካሪኩለም ላይ የለም፣ ከሌለ ታልፉታላችሁ። ሲምፕል ሜሽን የሚመረጠው እዚህኛው ላይ ቢኖር ነበር፣ የድሮ ላይ ቢኖር ነበር። እዚህ ላይ ግን አይመረጥም። ምክንያቱም ከዚህ የምንመርጠው 12ኛ ክፍል ኒው ካሪኩለም ቶፒኮችን ስለሆነ እና በዚህ መልኩ ነው እኛ መርጠን ያወጣንላችሁ። ሌላ ኤግዛምፕል ደግሞ ኬሚስትሪ ልውሰዳችሁ፣ ከዛ ወደ ጂኦግራፊ እናልፋለን። ይሄ አዲሱ የሪሜዲያል ኬሚስትሪ ኮርስ ኮንቴንት ነው። ከዚህ ውስጥ የምትመርጡት 12ኛ ክፍል ላይ ኒው ካሪኩለም ላይ ያሉትን ብቻ ነው። ኦልድ ያሉትን ከ9 እስከ 11ኛ ክፍል ያሉትን ደግሞ የዚህኛው ላይ ነው የምትመርጡት፣ የድሮ ላይ ማለት ነው። ለምሳሌ አቶሚክ ስትራክቸር ኤንድ ፔሪዮዲሲቲ 9 እና 11ኛ ክፍል ላይ ኦልድ ካሪኩለም ላይ ስላለ ትይዙታላችሁ። ይሄን በተመሳሳይ 9ኛ ክፍል ላይ ያለ ሶሉሽን የሚል ከ9ኛ ክፍል እስከ 11ኛ ክፍል የለም። ትተውታላችሁ በትእዛዛችሁ መሰረት ማለት ነው። ኬሚካል ይሄ አለ፣ ይሄም አለ። ኤሌክትሮኬሚስትሪም 10ኛ ክፍል ላይ አለ። ኢንትሮዳክሽን ቱ ኦርጋኒክ ኬሚስትሪ 10ኛ ክፍል አለ፣ 11ኛ ክፍል አለ። በዚህ መልኩ መረጣችሁ። 12ኛ ክፍል ላይ ደግሞ ትመጣላችሁ። አሁን ያሳያችሁ የኦልዱ ኬሚስትሪ ነው። አሁን ደግሞ በአዲሱ ኮርስ ኮንቴንት መሰረት ደግሞ ስንመጣ
የትኛውን ብቻ ነው የምንመርጠው? መተን እዚህ ጋር አሁን ይኸውት እዚህ ጋር አሁን ሶሉሽን ይለናል። ሶሉሽን የሚል ምን ላይ ያለ? አሁን 12ኛ ክፍል ኒው ካሪክለም ላይ ተምራችኋል? አልተማራችሁም? ሰው ካልተማራችሁ አትመርጡትም ማለት ነው። ሶሉሽን የሚለውን አትመርጡትም። ስለዚህ እዚህ ጋር የትኛውን እንምረጥ ስንል 12ኛ ክፍል ኤሌክትሮኬሚስትሪ የሚለውን እመርጣለን። ኒው ካሪክለም ላይ ስለሚገኝ ኬሚካል ኢኩዊሊብሪየም የ11ኛ ክፍል ትምህርት ነው። እነዚህኞቹ በቃ አሁን ለምሳሌ እዚህ ላይ ግራ ያጋባችሁ ነገር እናንተ ሶሉሽን እና ለምን ተካተተ የሚል ተማሪ አለ። ይሄ ሶሉሽን የሚለው የተካተተው ኦልድ ላይ የተካተተበት ምክንያት ግሬድ 12 ላይ ኒው ካሪክለም ኦልድ ካሪክለም ላይ ስለነበረ ነው። እሱ እናንተ አልተማራችሁ። ኒው ላይ የተካተተበት ምክንያት ለምንድን ነው? ይሄ በአዲሱ ካሪክለም 10ኛ ክፍል ላይ ይገኛል፣ ግሬድ 10 ላይ ይገኛል። እናንተ ግን ስላልተማራችሁ አይመለከታችሁም። ሰው ዩኒቨርሲቲ አስተማሪዎች ቢያስተምሩም ባያስተምሩ ትተውታላችሁ ማለት ነው። እና ወደ ጂኦግራፊ ደግሞ ልለፍና አሁንም ግራ ያጋባችሁ ያለውን ነገር ለመጨረሻ ጊዜ በጂኦግራፊ እንዘጋለን። ይሄ የምትመለከቱት አዲሱ ነው የጂኦግራፊ ሪቫይዝድ የሆነው ይሄ የድሮ ነው። ይሄ የድሮ ነው በኦልድ ካሪክለም የተዘጋጀው ነው። ይሄኛው ደግሞ ሪቫይዝድ ተብሎ የተዘጋጀው ነው ማለት ነው። ከዚህ ውስጥ መታችሁ የምትመርጧት የትኛዋን ቶፒክ ብቻ ነው? 12ኛ ክፍል ኒው ካሪክለም ላይ ያሉትን ብቻ ነው የምትመርጡት። 12ኛ ክፍል ኒው ካሪክለም ላይ ያሉትን ብቻ ነው የምትመርጡት። ለምሳሌ አሁን ቻፕተር 1 ላይ ስንመጣ ጂኦግራፊ ምን የሚል ተጨምሮ አገኘ ነው? ጂኦግራፊክ ኢንኳይሪ ስኪልስ የሚል ስለ ጂአይኤስ የሚያወራ ስለ ጂኦግራፊካል ሪሰርች የሚያወራ ቶፒክ ተጨመረ ማለት ነው። ይሄ ለምንድን ነው የተካተተው? 12ኛ ክፍል ኒው ካሪክለም ዩኒት 8 ላይ ስለሚገኝ እና ከዚህ መርጣችሁ የምትወስዱ የትኛውን ብቻ ነው? 12ኛ ክፍል ኒው ካሪክለም ብቻ። 12ኛ ክፍል ኒው ካሪክለም ለምሳሌ ይችን መረጣችሁ። ከዛ በኋላ ሜጀር ጂኦሎጂካል ፕሮሰስ ይሄም አለ፣ ይሄን ትመርጣላችሁ። ስለ ዌዘር ኤንድ ክላይሜት በደንብ አለ። ስለ ክላይሜት ቼንጅ 12ኛ ክፍል ላይ አለ። ስለ ናቹራል ሪሶርስ አለ፣ እሱን ትመርጣላችሁ። እነዚህ መርጣችሁ ከያዛችሁ በኋላ ደግሞ ቀጥታ ወዴት ትመጣላችሁ? ወደዚህ ትመጣላችሁ ማለት ነው። እዚህ ጋር ትመጡና ከ9ኛ ክፍል እስከ 11ኛ ክፍል የኦልድ ኮንቴንቶችን ነው የምታዩት። ከ9ኛ እስከ 11ኛ ክፍል የኦልድ ኮንቴንቶችን ሳይንስ ኦፍ ጂኦግራፊ የሚል 9ኛ ክፍል እና 11ኛ ክፍል በደንብ አለ። ስለ ማፕ ሪዲንግ ኤንድ ኢንተርፕሬሽን 10ኛ ክፍልም 9ኛ ክፍልም 11ኛ ክፍልም በደንብ አለ። አሁን እዚህ ጋር ይሄ መረጣችሁ ማለት ነው። ዩኒት 3 ላይ ስንመጣም በተመሳሳይ ልክ እንደዚህ አድርገን እኛ በዚህ መልኩ ነው የመረጥንላችሁ እና አስተማሪዎቻችሁ ይሄን ያደረገው እኛ ከመሬት ተነስተን አይደለም። ይሄንን መረጃ መሰረት በማድረግ አብዛኞቹ ቦታዎች ላይ አንዳንዶቹ ዝም ብሎ በወልዴዎች ይሰጣሉ፣ አንዳንዶቹ ደግሞ ሙሉ በሙሉ በአዲሱ የሚሰጡ ስላሉ እንደሱ ብታደርጉ ስለማትጠቀሙ ፈተናም አሁን ካሳየናችሁ እኛ በዚህ መልኩ ነው ይወጣል የተባለው ስለሆነ በዚህ መልኩ ሰሌክት አድርጋችሁ ተዘጋጁ። አዲስ ነገር የለውም፣ ከድሮ የከበደ ምናምን ነገር አይሆንባችሁም። በዚህ መልኩ ነው የምትዘጋጁት ለማለት ነው። ትግራይ አካባቢ ያሉ ዩኒቨርሲቲዎች ሙሉ በሙሉ በወልድ ነው እየሰጡ ያሉት። ሌሎች ደግሞ ጅማ ምናምን ያሉ ደግሞ ሙሉ በሙሉ በኒው እየሄዱ ነው። እንደ ዲል ላይ አይነቶቹ ይመስሉኛል። አይ ቲንክ እንትን ሚክስ አድርገው እኛ በወጣነው መሰረት እየሄዱ ያሉና አሁን ምንድነው የምትሏቸው አስተማሪዎቻችሁን? አይ ይሄ መረጃ በደንብ እዩትና አዲስ ኮርስ ኮንቴንት አውጡልን፣ ይሄ ነገር እንዴት ነው ብላችሁ ተጠይቃላችሁ ማለት ነው። እና እኛ ይህን ታሳቢ አድርገን አዘጋጅተንላቸዋል። ኮርስ ኮንቴንቶችን አዘጋጅተናል። ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። ቴንኪዩ። ይህን ይመስላል። የምትፈተኑት በዚህ መልኩ ነው። ሌሎቹ መረጃዎች 100% ከመካከል ነው። ከዛ ውጭ ሞዴል ፈተናዎች ምናምንም ፋይናል ፈተናዎች ምናምን ከግቢያችሁ እነሱን እንደምትወስዱ ይገልጻል። ደብዳቤው የፈተና ቀናችሁ ከግንቦት 26 እስከ ግንቦት 30 ነው። ኦልሞስት የቀራችሁ ስንት ቀን ነው? 1 ወር አካባቢ የሚሆን ጊዜ ነው ለዋናው ፈተና የቀራችሁ ጊዜ። በዚሁ አጋጣሚ የሪሜዲያል ትሪክስ የትንሳኤ በዓልን አስመልክቶ የበዓል ቅናሽ አድርጓል በፕሮግራሞቹ ላይ።
ከዚህ ቀደም 500 ብር የነበሩት ክላሶች ለሶሻልም ናቹራልም አሁን ለምትመዘገቡ ለሁለት ቀን የሚቆይ የበዓል ቅናሽ ነው። በ350 ብር ብቻ መመዝገብ ትችላላችሁ። መመዝገብ የምትፈልጉ ተማሪዎች የቴሌግራም ቻናላችን ጆይን ማድረግ ነው የሚጠበቅባችሁ። ክላስ በቪዲዮ ነው፣ ኖቶች አሉ፣ ጥያቄዎች አሉ። የቅርብ ጊዜ የ3 ዓመት የማትሪክ ጥያቄዎች በኤግዛም ቡክ መልኩ በየቻፕተሩ አብረው ይቀርቡላቸዋል። እንዲሁም ደግሞ በ3 ዙር የሚሰጡ ራሳችሁን የምትለኩባቸው ሞዴል ፈተናዎችም እየተሰጡ ይገኛሉ ማለት ነው። እና እነዚህ ሁሉ ማግኘት የምትፈልጉ ተማሪዎች ካላችሁ በቅናሹ መጠቀም ትችላላችሁ። ቴንኪው። መልካም ጊዜ